ሰላም አለይኩም የዩቲዩብ ቤተሰቦችን ታደራችሁ። ዛሬ ብሪያኒ ዲጋጅ ነው የምንሰራው። እዚህ ጋር ሽንኩርትና ትልቁን ቃሪያ ፍልፍል ሮሚ ያዘጋጅቻለሁ። ከዛ እዚህ ጋር ቲማቲም አድርጌያለሁ። ያው ዘይት ደግሞ ያረኩት ዘይቱን ነው ያረኩት ማለት ነው። አያችሁታ ዘይቱን ነው ያረኩት። ማሳዳ ተባካላ ቲማቲሙ ያው ሁሉም እንደዚህ ይለያያል። እንደዚህ በቃ ጠበስ አደርጋለሁ። ከዛ እዚህ ጋር ደግሞ የተፈጨ ቲማቲም አንጥቼ ጨምርበታለሁ። ይሄ ቆረጥ ያለው ቲማቲም እሱ ትንሽዬ ነው የማደርገው ማለት ነው። አላበዛም፣ ግማሽ ፍሬ ነው ማለት ነው። ይሄ ፈጨውና ቲማቲሙን በመፍጫ ከዛ አንጥቼ እዚህ ጋር ከልሳለሁ። ከዛ ይሄ ከአባያት ማጂ አደርጋለሁኝ ማለት ነው። ከዛ አሁን ከአባያት ማጂ ካረኩ በኋላ የሚያስፈልጉትን የበዛር አይነት አደርጋለሁ። ኮርኩም ምናምን ወዘተ ያኔ ቤታችሁ ያለውን ቅመማ ቅመም ታደርጋላችሁ ማለት ነው። በጣም ነው የሚጣፍጠው። ሰርታችሁ ተቀምጡታላችሁ። ያው ትቻለሁ። አሁን እንደበፊቱ አለቅም እንደምን እንደሆነ አላውቅም። እናንተም ደግሞ በስርዓት አይታችሁ አታዩልኝም፣ አታበረታቱኝም፣ አዝኜባችኋለሁ ማለት ነው። እና የፈለጋችሁትን ብዛር በየአይነት እያመጣችሁ ማድረግ ብዛራችሁን ማለት ነው። ያው ልኩን እኔ ዛሬ በጣም ብዙ ቤተሰብ ስላለ ልኩን አውቃለሁ የሚበቃውን ነገር። ሁሉን ነገር እንደዚህ ካረጋችሁ እስከ መጨረሻው አብራችሁን ቆዩ። እዚህ ጋር ከአባት ማግኘት ተነለዋለሁ ማለት ነው። በአንድ እጄ ስልክዬ በአንድ እጄ ስለሆነ ሳልሰብር ነው ያስገባሁት። በቃ ብዛራችሁ ጫው ምናምን ብቻ የፈለጋችሁትን ቅመማ ቅመም ታደርጋላችሁ። ከዛ እዚህ ጋር ደግሞ ዶሬ ነው አጥቤ ምናምን ቆራርጬ አሁን ጠበስ ትንሽ ነው የምጠብሰው ማለት ነው። ብዙም አልጠብስም። እዚህ ጋር ወረገርጋል ፍልፍል አስወድ አድርጃለሁ ማለት ነው። አሁን እንግዲህ ወደ መጨረሻው እየገባሁ ነው። ከዛ እዚህ ጋር ደግሞ ውሃ ጥጃለሁ ማለት ነው። አያችሁታ? ውሃው ውስጥ ሄልና ዘይት ወረገር ቃር አድርጌበታለሁ ማለት ነው። ከዛ ግርፋ ይሄ ለሩዙ ነው ማለት ነው። ሩዜን አጥቤያለሁ። የሚበቃኝን ያህል እንደ ቤታችሁ እንደ ሰዋችሁ ነው ማለት ነው። አያችሁታ? እንዴት ነው ጢሱ የሚያፈነው? ማሻአላህ በጣም ነው የሚያምረው። ሰርታችሁ ቅመሱ። ሽንኩርትም ደግሞ ከጭቻ አድርጌበታለሁ። በጣም ነው የሚጣፍጠው ማለት ነው። ያው በአንድ እጄ ስልክ በአንድ እጄ ስልክ ስለሆነ ያው ይታያችኋል ብዬ ተስፋ አደርጋለሁ ማለት ነው። ደግሞ ኸል ከዛ ዛፈራንና ሞየ ወርዴ እችታ ሙቅ ውሃ ነው ግን የምታረጉበት። እንደዛ አድርጌ ዘፈዝፋታለሁ ማለት ነው። አያችሁት? ይሄንን አወጣዋለሁ። ጥቁር እንዴት ነው ቆሮንቶዲኑና ሄሎን ማለት ነው። ግርፋውንና ወረገርጋሩን ግን አላወጣውም። ከዛ እዚህ ጋር አቆላለሁ ጋር ዶሬን አንጥቼ እጨምራለሁ ማለት ነው። ዛሬ በትልልቁ ነው ያደረኩት ዶሮውን እንጂ እስከዛሬ በትንንሽ ነው ቆርጠው። ዛሬ ግን ሴት ስላለች እሷ እንደፈለገች ነው የሚሰራው ማለት ነው። ትምህርት የለም ደግሞ ይሄን ሳምንት ዝግ ነው። እዚህ ካረኩ በኋላ ገጥመዋለሁ ማለት ነው። ውሃ እንተነለና ጨምርና ይሄ ሙቅ ውሃ ነው እንተነለዋለሁ፣ አፈለዋለሁ ለብቻ በብሪቅ ማለት ነው። በብሪቅ ለብቻ አፈለዋለሁ ማለት ነው። ቀዝቃዛ ውሃ አላደርግበትም ለዶሮ እንትኑ ማለት ነው። አይቶ በአንድ እጄ ግን ማማሰል አቃተኝ። ቢስሚላህ ረህማን ረሂም ማሻአላህ። ሰርታችሁ እንደምትሞክሩት ተስፋ አደርጋለሁ ማለት ነው። ቀጠምኩት። ይሄ ብረት ድስት ግን ባይዘው ሰውት ማለት ነው። ደስ ነው የሚለኝ። እዚህ ጋር ሩዜን አጥልሌ ጨመርኩ ማለት ነው። ውሃ ስለፈላ ጫዌን ጨመርኩ የበቃውን ያህል ጨው አድርጌ። እዚህ ጋር ደግሞ ሰላጣ ልከትፍ ነው አውጥቻለሁ። አጣጥቤ ምናምን ፏ አድርጌ ሩዜ እየተንተከተከች ነው።
እንደዚህ ፏርጌ ሰላጣዬን አጥባለሁ ማለት ነው። ያው ዛሬ ግን ትንሽ ነው የምሰራው ማለት ነው። ሰው ስለሌለ ወንዶች ስለሌሉ ሴቶቹ ብዙም ሰላጣ አይበሉም። እንደዚህ ፏርጌ ካጠብኩ በኋላ መሽከላ አድርገዋለሁ ማለት ነው። ከዛ እዚህ ጋር ደግሞ የሰላጣ ቃይ እችን አዘጋጃለሁ ማለት ነው። አጥቤ አያችኋ እዚህ ጋር እየከተፍኩ ነው። አሁን ያው ስከትፍ ማሳየት አልችልም። በአንድ እጄ የቆረጥኩ በአንድ እጄ ደግሞ እንትን እያልኩ ስለሆነ ማለት ነው። ያው ሩዜን ማጥለያ አንጥቼ ትንሽ ታክታክ እንዲያይ ብዙም ሳይሆን አያችሁ ፍርፍር እንዲያለ እንደዛ አድርጌ ይሄው እዚህ ጋር ነው ያጠለልኩት። ከዛ ይሄ ደግሞ ሩዜ ነው ማለት ነው። ከዛ ይሄው ዲጃጁ የብሪያኒ ዲጃጁ እንደምታዩት ማሻአላ ሆኗል፣ አምሮበታል ማለት ነው። የአረብ ሀገር ዲጃጅ ላይ ደግሞ ብዙም አይመስልም። አያችሁት እንደምታዩት ፏ አድርጌ ሰላጣዬን ከተፍኩ። አያችሁታ ማሻአላ ማሻአላ ማሻአላ። ይሄ ሩዝ የሳውዲ ሩዝ ነው፣ አወካስ ይባላል። ለመጀመሪያ ጊዜ ፊልም ነግረት አመጣችሁ ማለት ነው። 3 አመት ሙሉ እስከዛሬ የምታመጣው ሩዝ ያኔ እንትን ጨማለቃል። ባለፈ ደግሞ እንትን ሳውዲ ሲያዝ እንትን አልኩ ማለት ነው። ተደፋት ነው እቺ ደግሞ ዝም ብላ ማውራ ስትወድ ያረጉት ነገር 50 ምናምን አመቷ ነው። 48 አመቷ አስተፈረደ 48 አመቷ ነው። አያችሁታ ኢየሱስ ሲል እንደዚህ እንትን ድርጂ እኛ ስንሰራ ደግሞ ሩዝ እናደርጋለን። ዶሮ ከዶሮ በላይ ሩዝ እንደዛ ነው። ከዛ እዚህ ጋር ደግሞ ያ ቅድም እንትን ያልኩት ዛፈራን ምን ያልኩት ታይቻችኋለሁ ቪዲዮ ላይ ማለት ነው። እንትን ያልኩት ዛፈራን በብርጭቆ በእንትን በስኒ አድርጌ ሙቅ ውሃና እንትን ያደረኩበት ይሄ ማለት ነው ዛፈራሉ። ግን የሚገርም ሩዝ ነው የሚገርም። አሁን እንደዛ አድርገን ትንሽ እንገጥመዋለን። ጋዙን ቅንስ አረግና ከዴናል ማለት ነው። ይገጠማል። በቃ ጨረስኩኝ። እንደዚህ ሸፋፍ ግጣም ውስጥ አርኩ። አሁን ያኔ ሌሞን ምናምን አሁን እንትን አይደረም። ቢያንስ ሰዓት ስኒን ምናምን ባረቦቹ አሁን ሰዓት ዲያሽ ነው። እዚህ ጋር ሻይ አህመር ማለት ነው የፈረንሳይ ሻይ ነው። ሱብሃንአላህ እናንተ ምን እንደሚመስሉት እንትኑ ማለት ነው ሻው አያችሁ። በጣም ነው ግን የሚጣፍጠው። ለራሴ እነሱም ሻይ እየደረሰ አያችሁት እንዴት እንደሆነ ማሻአላህ። ጆህ መቅራፋይን ምናምን። ይሄ ደግሞ ጅሽ ማቁረጫ ነው። ጅሽ ማለት ነው። ማሻአላህ ማሻአላህ። ደረሰ 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 ሰርጉ ደረሰ። አያችሁት እንዴት ፍርፍር ያለ ሩዝ እንደሆነ ያችሁት ድብልቅልቅ ከተደራረገ ሲጋራ ራይነ ዘጋጅቻለሁ። አያችሁት ማሻአላህ ተባረካል። ይሄን የመሰለ ሩዝ ማሻአላህ ጨረስን ማለት ተገጣጣለው ማለት ነው። ጓደኛም አለችኝ ባይዘው ብቻ አይደለም። ይሄ ጭልፋ ስንት አመቱ እንደሆነ ልንገራችሁ። 38 አመቱ ወላሂ 38 አመቱ። ግን የሚገርም ጭልፋ የሚገርም ሴትዮ የራሱ በጣም የምትወደው ነው። የራሱ በጣም ነው የምወደው ወላሂ። ይሄው የሚገርም ሩዝ ማሻአላህ ተባረካላ። እንዴት ፍርፍር ያለ ምሳችንን ልንበላ ነው እኔና ጓደኛዬ ማለት ነው። እዚህ ጋር ቡና ያፈልቻለሁ። ይወጣኒ ቡናዬን ማፍልቻለሁ። ምሳችንን እንበላለን ማለት ነው። ሁላችሁም አበረታቱኝ፣ ላይክ አድርጉልኝ እና እዚህ ጋር ደግሞ እንትን ነው ይሄ ቃሪያ እና ቲማቲም እንፈጨዋለን ማለት ነው። አንተ ከዛ ተፈጨን በኋላ እናንተ ከትከውና ሲጣፍጥ አጠይቁኝ ማለት ነው። ቃሪያ ስላችሁ የሚያቃጥለው ቃሪያ ነው። እዚህ ጋር ደግሞ ሮባ አንጠተናል። በጣም ነው የሚያቃጥለው፣ በጣም ነው የሚያቃጥለው ማለት ነው። በጣም ማለት ነው። ከዛ እዚህ ጋር ደግሞ ቢስሚላ ቡናዬን ተመልከቱ። ኢትዮጵያ ስትመጡ አፈላላችኋለሁ። እሺ ሰምታችኋል። ጠይቁኝ ከመጣችሁ ምናምን እንዲያታስቡ። ምርጥ ቡና አበባ የመሰለ ቡና ነው ማፈላላችሁ እንደዚህ ማለት ነው።
قدرت لا ده ما يدري